እንደ ቢራቢሮ በራለሁ እንደ ንብ እዋጋለሁ በሚለው ታዋቂ መፈክሩ የሚታወቀው የዓለም ዝነኛ የቦክስ ሻምፒዮን በ2016 ግን የዓለም የዜና አውታሮችና ጋዜጦች በሙሉ ስለሱ ሞት ብቻ ይዘግቡ ነበር። ይህ ሰው ገና በ22 ዓመቱ የዓለምን የከባድ ሚዛን ሻምፒዮና ያሸነፈ በሪንግ ውስጥ ተቃዋሚዎቹ በውጪ ብቻ ሳይሆን በአንደበቱ ያስፈራ የነበረ ድንቅ ስፖርተኛ ነበር። በጥቁርነቱ ምክንያት የሚጠላ እንደ አሸናፊ ሳይሆን እንደ ባሪያ የሚታይ ሰው ነበር። በስፖርቱ ዓለምም ታላቁ ወይም ዘ ግሬተስ የሚለውን የክብር ስም የተሰጠው ብቸኛ ሰው ነው። ዛሬም ከሞቱ በኋላ ስሙ በሚሊዮኖች አፍ የሚጠራውና ታሪኩ ከትውልድ ወደ ትውልድ የሚተላለፈው የቦክሱ ጀግና ሙሐመድ አሊ ነው። ሙሐመድ አሊ ወይም በበፊት ስሙ ካሲየስ ክሌይ የተወለደው እንደ አውሮፓውያን አቆጣጠር ጥር 1942 በአሜሪካ ሉዊስቪል ኬንታኪ ውስጥ ነበር። አባቱ ካሲየስ ክሌይ የግድግዳና የማስታወቂያ ቀለም ቀቢ ሲሆን እናቱ ኦዴሳ ግራንዲ ደግሞ የቤት ሰራተኛ ነበረች። አሊ ለቤተሰቡ የበኩር ልጅ ሲሆን ሩዶልፍ የተባለ አንድ ታናሽ ወንድም ብቻ ነበረው። የልጅነት ጊዜውንም እንደ ማንኛውም ልጅ አልነበረም። ምክንያቱም አሊ ያደገው ጥቁሮች እንደ ሁለተኛ ዜጋ በሚቆጠሩበት አስቸጋሪ ዘመን በመሆኑ በጥቁርነቱ ምክንያትም በየቀኑ የዘር መገለል ያጋጥመውም ነበር። ከነጮች ጋር በአንድ ትምህርት ቤት መማርም ሆነ በአንድ ምግብ ቤት መመገብና በመንገድ ላይ እንኳን በአንድ ቧንቧ ውሃ መጠጣት አይፈቀድለትም ነበር። አንድ ቀን ከእናቱ ጋር ውሃ ጠምቷቸው ወደ ሱቅ ቢገቡም በጥቁርነታቸው ምክንያት ግን ውሃ ተከልክለው በመባረራቸው አሊም በውስጡ ትልቅ ቁጭትን አሳድሮበት ነበር። ከዓመታት በኋላ ያ ሕፃን ልጅ በሪንግ ላይ ብቻ ሳይሆን በዓለም ፊትም ለሕዝብ የሚቆም ጀግና እንደሚሆን ማንም አላሰበም ነበር። አሊ ገና 12 ዓመት ልጅ እያለ አዲስ የተገዛችለት ቀይ ብስክሌት ትሰረቅበታለች። አሊ በንዴትም እያለቀሰ ሌባውን ባገኘው ደበድበዋለሁ ሲል ሲፎክር ጆ ማርቲን የተባለ ነጭ ፖሊስም ያገኘዋል። ይህ ፖሊስ በሰዓቱ በትርፍ ጊዜው የቦክስ አሰልጣኝ ነበር። አሊን ሰው ከመደብደብ በፊት መጀመሪያ እንዴት ቦክስ እንደሚመታ መማር አለብህ አለው። ከዚያን ቀን ጀምሮ ግን አሊ የቦክስ ስልጠናውን በቁም ነገር ጀመረ። ጆ ማርቲንም አሊን በየቀኑ ያለ ረፍት ማሰልጠን ጀመረ። ገና 18 ዓመቱ ላይ ያለ አሊ የመጀመሪያውን ውድድርም በ1960 በሮም ኦሎምፒክ ለአሜሪካን ወክሎ በመወዳደር የወርቅ ሜዳሊያም ለአሜሪካ በክብር አገኘ። ለሀገሩ ትልቅ ኩራትም ሆኖ ወደ ትውልድ መንደሩ ተመለሰ። ግን አሜሪካ እሱ እንዳሰበው አልተቀበለችውም ነበር። ሜዳሊያውን ካንገቱ ላይ ሳያወልቅ ነጮች ብቻ ወደሚስተናገዱበት አንድ ትልቅ ሬስቶራንትም ገብቶ ምግብ አዘዘ። ነገር ግን አስተናጋጁ እዚህ ጥቁር አናስተናግድም ብሎ አሊንም አባሮት ነበር። አሊም በድርጊቱ ደንግጦ እኔ እኮ ለሀገሬ ወርቅ ያመጣው ሻምፒዮን ነኝ ቢልም በጥቁርነቱ ምክንያት ግን ቦታ አልተሰጠውም ነበር። በሰዓቱ አሊ ተስፋ በመቁረጥ ወደ ኦሃዮ ወንዝ በመሄድ ለአሜሪካ ያመጣውን የወርቅ ሜዳሊያን ወንዝ ውስጥ ወርውሮትም ነበር። አሊ አሜሪካ የምትፈልገው ጡንቻውን እንጂ ሰዋዊነቱ እንዳልሆነም ተረዳ። ይህ በደል በሰዓቱ ይበልጥ እንዲጠነክር አድርጎት ነበር። ከዚህ በኋላ ነበር አሊ ወደ ፕሮፌሽናሉ ቦክስ የገባው። የመጀመሪያ ፊልሚያዎችን በተከታታይ እያሸነፈ ሲሄድ ፍጥነቱ፣ የእግር እንቅስቃሴውና የመናገር ችሎታው ማንኛውም ቦክሰኛ ከነበረው የተለየ ነበር። እንደ ቢራቢሮ በራለሁ እንደ ንብም እዋጋለሁ የሚለውን ታዋቂ አባባሉንም በዚህ ወቅት በተደጋጋሚ መናገር ጀምሮም ነበር። እንደ አውሮፓውያን አቆጣጠር የካቲት 25 ቀን በ1964 በ22 ዓመቱ ወቅቱ ማንም የማይደፍረውንና እጅግ አስፈሪውን የዓለም ሻምፒዮን የሆነውን ሶኒ ሊስተንን በኖካውት በመጣል ለመጀመሪያ ጊዜ የዓለም የከባድ ሚዛን ሻምፒዮን ሆኖም ነበር። ሻምፒዮን ከሆነ ከቀናት በኋላ ግን አድናቂዎቹንና ወዳጆቹን ያስደነገጠ መግለጫ ሰጥቶ ነበር። ይህም መግለጫ ጥቁሮቹን በሃይማኖት ስም ከሚያንኳስሰው የነጮች ክርስትና ሳይሆን የጥቁሮቹን መብትና እኩልነትን ወደሚያቀነቅነው እስልምና መቀየሩን ተናገረ። በተለይም ከታዋቂው የጥቁር መብት ታጋይ የነበረው ማልኮ ኤክስ ጋር የነበረው የቅርብ ወዳጅነትም ለእምነቱ መቀየር ዋነኛ ምክንያት ነበር። የንቅናቄው መሪ ኤልጃህም ሙሐመድ አሊ የሚለውን ስምም ሰጡት። ምክንያቱም ደግሞ አሊ የቀድሞ ስሙን አይወደውም ነበር። ካሲየስ ክሌይ ማለት የባሪያ ስም ነው። የቀድሞ የነጮች ጌቶች ለአያቶቻችን የሰጡት
የባርነት ምልክት ነበር። ከዚህ በኋላ መሐመድ አሊ በሉኝ ብሎ ለጋዜጠኞቹም ተናግሮ ነበር። በሰዓቱ ነጮችና የሚዲያ ሰዎች ግን አዲሱ ስሙን ለመጥራት ፈቃደኛ አልነበሩም። እሱ ግን እኔ እናንተ እንደሆነ የምትፈልጉትን መሆን አቁሜያለሁ በማለት ማንነቱንም በኩራት አወጀ። እንደ አውሮፓውያን አቆጣጠር በ1967 ግን አሜሪካ በቪየትናም ጦርነት የተሳተፈችበት ጊዜ ነበር። በዚህም ምክንያት የአሜሪካ መንግስት ከፍተኛ ኪሳራ እየደረሰበት ስለነበረ ብዙ ወጣቶች በግዴታ ወደ ጦር ኃይል ይወሰዱ ነበር። አንድ ቀን የዓለም ሻምፒዮኑ መሐመድ አሊ የጦር ጥሪ ደረሰው። አሊ ግን በሃይማኖቱ እምነት ምክንያት ምንም ያላደረጉኝን በጥቁርነት ያልሰደቡኝን ምስኪን የቪየትናም ሰዎችን ለመግደል 10,000 ማይል አልሄድም። እውነተኛ ጠላቶቼ መብቴን የከለከሉኝ እዚህ አሜሪካ ያሉ ነጮች ናቸው በማለት በድፍረት እምቢ ብሎ ነበር። በዚህ ውሳኔው ምክንያት የአሜሪካ መንግስት አሊ ላይ የሻምፒዮንነቱ ማዕረጉን ገፈፈው። ለ3 ዓመት ከግማሽም ቦክስ እንዳይጫወት ሙሉ በሙሉ አገደው። የ5 ዓመት እስራትም ተፈርዶበት በዋስትና ተለቆም ነበር። እሱ የታገደበት ጊዜው በችሎታው አናት ላይ በወጣትነት የነበረው ወርቃማ ጊዜ ነበር። ነገር ግን ለዓላማው ሲል ሁሉንም ስኬት መስዋዕት አደረገ። ከብዙ ፍርድ ቤት ክርክር በኋላ በ1970 የአሜሪካ ጠቅላይ ፍርድ ቤት አሊን በነፃ እንዲለቀውና ወደ ቦክስ እንዲመለስም ፈቀደለት። አሊም የባከነውን ጊዜ ለማስመለስም ቆርጦ ተነሳ። እንደ አውሮፓውያን አቆጣጠር በጥቅምት ወር በ1974 በዛይር ወይም በአሁኗ ኮንጎ ውስጥ ዛሩምበል ኢን ዘ ጃንግል የተባለውን ታሪካዊ ፊልም ተዘጋጀ። ተጋጣሚው በወቅቱ ወጣትና እጅግ አውዳሚ የነበረው ጆርጅ ፎርማን ነበር። አሊ ሮፔዶፕ የተባለውን አዲስ የቦክስ ስልትም ተጠቀመ። ጆርጅ ፎርማንንም በማሸነፍ አሊም ከ5 ዓመት በኋላ የዓለም የከባድ ሚዛን ሻምፒዮንነቱን መልሶም አግኝቶ ነበር። ይህ ድል በቦክስ ታሪክ ብቻ ሳይሆን በአፍሪካ ትልቅ ትርጉምም ነበረው። አሊ ብዙ ውድድሮችንም አድርጎ በአጠቃላይ በታሪኩ የዓለም የከባድ ሚዛን ሻምፒዮንነትን 3 ጊዜ ያሸነፈ የመጀመሪያው ሰው ነው። በቦክስ ዓለም ጥሮታ ከወጣ በኋላ የተለያዩ በጎ አድራጎቶችን ይሰራ ነበር። ከዚህ ሁሉ ስራው በላይ ግን ታሪክ የማይረሳው በ1990 በኢራቅና በኩዌት በተደረገው ጦርነት ምክንያት አሜሪካውያን በኢራቅ ተይዘው ነበር። በዚህ አስቸጋሪ ጊዜም መሐመድ አሊ ለሰላም ብሎ ወደ ባግዳድ በመሄድ ከሳዳም ሁሴን ጋር ተገናኝቶ የታገዱትን አሜሪካውያን እንዲለቀቁ ጠይቆ ነበር። በመጨረሻም 15 አሜሪካውያን እንዲመለስም አደረገ። ይህም ዓለም መሐመድ አሊን እንደ ቦክስ ሻምፒዮን ብቻ ሳይሆን እንደ ሰላም ታጋይ እንዲያዩ አድርጎትም ነበር። መሐመድ አሊ ከስፖርቱ በተጨማሪ በህይወት ዘመኑ 4 ጊዜ አግብቶ የነበረ ሲሆን የመጨረሻዋና እስከ ዕለተ ሞቱ ድረስ አብሮ የነበረችው የልጅነት ጓደኛው ሎኒ አሊ ነበረች። አሊ በአጠቃላይ 9 ልጆች ያሉት ሲሆን 7 ሴቶችና 2 ወንዶች ነበሩት። ከልጆቹ መካከል ላይላ አሊ የአባቷ ፈለግን በመከተል ወደ ቦክስ ዓለምም ገብታለች። እሷም እንደ አባቷ ታላቅ በመሆን 24 ጨዋታዎችንም አድርጋ አንድ ጊዜም ሳትሸነፍ በሻምፒዮንነት ያጠናቀቀች አስደናቂ ቦክሰኛ ሴት ናት። በመጨረሻም መሐመድ አሊ በደረሰበት የጭንቅላት መጋጨት ምክንያት ለ32 ዓመታት ያህል የነርቭ መንቀጥቀጥ በሽታም ተጠቃ። ነገር ግን በሽታው አላሸነፈውም። እንደ አውሮፓውያን አቆጣጠር በ1996 በአትላንታ በሚደረገው የአሜሪካ ኦሎምፒክ ላይ መላው ዓለምን ያስለቀሰ ክስተትም ተፈጠረ። የመጨረሻውን የኦሎምፒክ ችቦ የሚያበራው ሰው ማን እንደሆነ ሚስጥር ነበር። በድንገትም መሐመድ አሊ ወጣ። በሽታው ስላደከመውም እጆቹ በከፍተኛ ሁኔታ ይንቀጠቀጡ ነበር። ነገር ግን ያ ስፖርተኛ በጽናት ችቦውን ይዞ ወደ ላይ አበራ። በመላው ስታዲየም የነበሩ ሰዎችም አሊን ሳያዩት ማልቀስ ጀመሩ። ይህ በኦሎምፒክ ታሪክ ውስጥ እጅግ ስሜታዊና የማይረሳ ቅጽበት ነበር። መሐመድ አሊን በመተንፈሻ አካል ችግር ምክንያት ሆስፒታል ገብቶ ሰኔ 3 ቀን 2016 በተወለደ በ74 ዓመቱ አርፏል። የቀብር ስነ ስርዓቱ በተወለደበት ሉዊስቪል ኬንታኪ ውስጥ ተፈጽሟል። በዓለም ዙሪያ ያሉ መሪዎችና በሚሊዮኖች የሚቆጠሩ አድናቂዎችም ተገኝተዋል። አስክሬኑ በታሪካዊው ኬቪ ሂል መቃብር ውስጥ በእስልምና እምነት ስርዓትም ተካሂዷል። የዛሬው ቪዲዮአችን ይሄንን ይመስል ነበር። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ እናመሰግናለን። ሁሌም እንደምለው ቤታችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ፍቅራችሁን ግለጹልን። ቀጣይ እንድንሰራላችሁ የምትፈልጉት ታሪክ ወይም ሀገር ካለ ኮሜንት ሴክሽን ላይ አሳውቁን።
እስከዛው ድረስ ሰላም።